ቋራ ላይ በቋራ ቃል ኪዳን ይፋ መደረጉ ይታወቃል። እንግዲህ በተለይ ይሄ መዋቅር ይፋ ሲደረግ የአባት አርበኞች ምክር ቤት እንዳለውም በወቅቱ መገለጹ ይታወሳል። የነዚህ አባት አርበኞች ምክር ቤት ዋና ሰብሳቢ አርበኛ መሳፍን ተስፎ መሆናቸውንም በእለቱ በተሰጠው መግለጫ መረዳት ችለናል። እንግዲህ በዛሬው ዕለት ከነዚህ አባት አርበኞች ጋር ቆይታ እናደርጋለን። አርበኛ መሳፍን ተስፎ፣ አርበኛ ረጋለባቸው፣ አርበኛ ሰፈር መለሰ፣ አርበኛ ሸቴ ባዬ፣ አርበኛ ሻምበል መሰረት አለሙ፣ አርበኛ ሻምበል ገብሩ ልይህ፣ አርበኛ ደስታው ደመላሽ አብራችሁን ቆይታ ስለምታደርጉ ከልብ እናመሰግናለን። አርበኛ መሳፍን ተስፎ ያለውትን ሀሳብና አስተያየት ስለመስረታው አጠቃላይ ስለሆነቱ ሀሳብና አስተያየቶትን እንቀበል። የአማራ አንድነት ተሰረቀ አስተን ትግሬ ነው። አሁን ግን በዚያችን የተሰለበትን ተከትለው ግንቦት አንድ ቀን የአማራ ብሔራዊ ኃይል መስርተዋል። ሲመሰርቱም በአባቴ አባታችን አፄ ቴዎድሮስ ቋራ ተገናኝተው በጨለማ በደመና ብለው የጠላትን መስመር ሰብረው ተገናኝተው መስርተዋል። ደስ ብሎኛል። አማራ ድርጅት በመስረቱ ታጋይነቱ ከተለዩ ሀገሮች ከተለዩ ብሔሮች የተለየ ሆኖ ሲቆይም አሁን ግን ትክክለኛ ድርጅት በመስረቱ ደስ ብሎኛል። ስያሜ የአማራ ስያሜ መሰየሙ ደስ ብሎኛል እና ይህ በመሆኑ ያው ስናስብ የአማራ አንድነት አስፈላጊ ሆኖ ስንጥር ስናስብ የነበርነውን አግኝተናል፣ ረድተናል። ታጋይ አሸናፊ ነው። በትግላችን ውጤት ልጆችተን በመሰረታቸው ከወሎም ከሸዋ ከጎጃም ከጎንደር ተጋግለው ተገናኝቶ ፍቅር የአማራ አንድነትን ፍቅር መስርተው በማስረከባቸውና በማሳወቃቸው ደስ ብሎኛል። በውጭም ያሉ በውስጥም ያላችሁ ወገኖቻችን እንኳን ደስ አላችሁ ማለት ፈልጋለሁ። ሲቀጥል ያው ሰዎች ምናልባት የምርጫ ሰነድ የምርጫ ህግ ሲኖራቸው ይሆናል። ይህንን በማወቃቸው ጊዜያዊ የሽግግር መዋቅር ነው ያዋቀሩና በዚህ ይህንን ተረድተው በመስራታቸው ደስ ብሎኛል። ለወደ ግንባሩ መሆን የሚገባቸው ያው እንግዲህ ደካሚ የበላይ ጠባቂ አርበኞች ምክር ቤት እንዳሉበት እንዳካተቱም እየተረዳን ነው። ተረድተናል። በወደ ግንባሩም እንግዲህ አባትና ልጅ ሲሆን ገሪቱን ነጻ ወጣቶች የሚሰሳ ስሜት አልገኛለሁ። አመሰግናለሁ። ጨርሻለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል የአባት አርበኞች የበላይ ጠባቂ ሰብሳቢ አርበኛ መሳፍን ተስፎ በቀጥታ ወደም አልፈው ወደ አርበኛ አረጋ አለባቸው ይሆናል። አርበኛ አረጋ አለባቸው እንግዲህ በእርስዎ በኩል ያሉትን ሀሳብና አስተያየቶች እንቀበል። አመሰግናለሁ። አርበኛ ኮማንደር አረጋ እንግዲህ የአማራ ፋኖ ብሔራዊ ኃይል ምክር ቤት እንግዲህ ጋሽ መሳፍንት አርበኛ መሳፍንት ጠቅሶታል በትክክለኛው። ያው ተጨማሪ ለመስጠት ያለው ግንቦት አንድ ቀን የአማራ ፋኖ ብሔራዊ ኃይል አፋብኃ የቋራው ቃል ኪዳን ተብሎ የተመሰረተው ሁላችንም የአማራን ሕዝብ ኢትዮጵያንም የሚያስደስት የቃል ኪዳን ስልጣን ነው። የቃል ኪዳን የትግል ስልጣን ልጆቻችን ወንድሞቻችን የሚገርመው ከአራቱም ማዕዘን ከአራቱም ክፍለ ሀገር በእግር ጉዞ ተጉዘው አንተ ድረስ ተባብለው አጠቃላይ ወታደራዊ ኮማንዶን በማቆማቸው ቋራ ላይ ሄደው ቴዎድሮስ በነበረበት ቦታ ላይ ትልቅ የብረት ምሰሶ ተክለውልናል። ትልቅ ቃል ኪዳን አውርሰውናል። እኛም የለፋነው ድካም ፍሬ አፍርቷል። የአማራ ፋኖ አንድነት በጎንደር ሲመሰረት ብዙ ድካም አጋጥሞናል። ያን እንዲመሰረት ጥረናል። አራቱ ክፍለ ሀገርም አንዱ ነው። ወደ አንድ እንዲመጡ ተሸጋግረን ወደ አንድ እንዲመጡ በማድረጋችን
የኛን የአባትነትና የትልቅነትን የአርበኝነትን ትምሳሌ ያስቀምጠናል። በዋናነት እንግዲህ ይሄ የአማራ ፋኖ ብሔራዊ ኃይል አፋብኃ ወደፊት እንዴት መሸጋገር አለበት፣ እንዴት መቀጠል አለበት ወደሚለው እኛም በተቀመጥንበት የአባትነት በምክር ቤት ደህና ልጆቻችን በቦታው ላይ ተቀምጠዋል። ትግሉን ያሻግራሉ፣ ነፃ ያወጣሉ የምንላቸው ልጆቻችን የተቀመጡ። በዚህ ልክ ደስ ብሎናል። እንኳንም እናንተም ደስ አላችሁ። ያሻግሩናል፣ ነፃነትን ያውጃሉ። ከነበረው ጦርነት ህዝባችን አዙሪት ውስጥ የገባውን ነፃ እንደሚወጡ በእርግጠኝነት የምናምናባቸው ልጆች ነው የተቀመጡና በዚህ ልክ እንዲቀጥሉ እኛም በምክር ቤትነታችን ሌሎች ችግሮችን ቢኖሩ እየፈታን እየጠገን ትግሉ በትክክለኛ እንዲቀጥል እናደርጋለን። የተጣለብንን ኃላፊነትና አደራን በአግባቡ እንወጣለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። አርበኛ ኮማንደር አረጋለባቸው ስለሰጡን ሀሳብና አስተያየት ከልብ እናመሰግናለን። አርበኛ ሰፈር መለሰ ወደ እርስዎ ልምጣ። አርበኛ መሳፍንት እንደተናገረው ብዙ ደክመንበታል። ይህን አንድነት የአማራን አንድነት ብዙ ደክመንበታል። አንድነት ለሁሉም ነገር ኃይል እንደሆነና አንድነት አሸናፊ እንደሆነ ስለምናት አደካከማችንን የተለያዩ ወንድሞቻችን ተዋጊ የነበሩት ወንድሞቻችን ሁሉም እያንዳንዱ ይሄ እንደተባለ በአባቶቻችን ታሪካማ ቦታ ላይ ተገናኝተው ጨለማም ቀናትን ሳይበግራቸው ሆነው አስተካክለው ጊዜያዊ አንድነት አቁመውልናል። መቼ ደግሞ ቁመና ያለውን ሊያደርጉት ይችላሉ። ግን ጊዜያዊ አንድነት አድርገው ያው እኛንም የበላይ ጠባቂ ማነው የአማራ ፋኖ ምክር ቤት ብሔራዊ አንድነት ብሔራዊ ኃይል ብለው ምክር ቤት የአርበኞች ምክር ቤት ብለው መርጠውና እናመሰግናለን። አመስግነናልን። ጊዜው ቢቆይና ነገሮች ሁሉ በደንብ ተስተካክለው እኛም እየመከርን አስተካክለን መግለጫ ልሰጥበታል። አሁን ቆይታችን ይቅርታ እየጠየቅን ለህዝባችን አንድነቱ ደስ ብሎናል። ወደፊት ተሰጠነው መንበሪያና በተሰጠነው ስልጣን እኛም እየመከርንና እያስተካከልን ሁሉንም ነገር አንድ እናደርጋለን። የቀሩት ወንድሞቻችንን ወደ እኛ እንዲመጡ እየመከርን ነው፣ እያስመከርን ነው። ነገ ሁሉም ተተሳሉ አንድ ይሆናል ብለን ተስፋለን። ምክንያቱም ይህ ኢትዮጵያዊ ሊሆን የቻለው የተለያዩ ወንድሞች ስላሉ ወደ አንድነት አሉ ክፍት ቦታው ክፍት አድርጎና እነሱን ማምጣት ይቻላል በሚል እሳቤ ነው ጊዜያዊ አድርጎ ያለቁ። ይህ ተካከናል እነሱ ለተጠበቅ ይመስለኛልና ደስ ይላል። ይህም አሁንም በዚህ በርቁኛ ደስ ብሎናል። እንግዲህ አንድነት ኃይል ነው፣ አንድነት ጉልበት ነውና አንድ ከሆነ በኋላ ስራውንም ያው ከአንድ ከሆነ በኋላ ስራው ተጣደፈና ቅድ ስራ እየሰራ ያለን በዚህ ቦታው ደስታ የበለጠ ጥሪ ሆኖለት ይህን ታላቅና ይህን አርሲ ያው ተይጣርቶ ይሰራ የሚሰራውን መንግስት ላይ ይህን ተርጎማዊ አንድ ቀን ልናጠፋው እንችላለን የሚል ግምት ነው ያለኝ። የደከመና የዛገጠ ጠላት ነውና እንደሱ እስካሁን እንደመቆየት ነው የረዘመ። ከእንግዲህ በኋላ ግን የእድሜው ማሰሪያ ደርሷል ብዬ አስባለሁ። ጨርሻለሁ። አመሰግናለሁ። እናመሰግናለን አርበኛ ሰፈር መለሰ። እሺ እንቀጥል። በቀጥታ የምናልፈው ወደ አርበኛ ሻምበል መሰረት አለሙ ይሆናል። አርበኛ ሻምበል መሰረት አለሙ ስለተመሰረተው የአማራ ፋኖ ብሔራዊ ኃይል እንዲሁም ደግሞ መሰል አስተያየቶች ካሉ እንቀበል። አመሰግናለሁ። ድሉ ስለተሰጠኝ ሻምበል መሰረት አለሙ እባላለሁ። እንግዲህ ከኔ በፊት የተናገሩት ወንድሞቼ ወይም ደግሞ የትግል ጓደኞቼ ገልጸውታል።
እኔ የተወሰነ ለማለት ካልሆነ በስተቀር ሌላ የተለየ ነገር የለኝም። ስለዚህ እንደተባለው ታሪካዊ ቦታ አጼ ቴዎድሮስ የትውልድ ቦታ ግንቦት 1 ቀን ቋራ ላይ አማራ ፋኖ ብሔራዊ ኃይል ተመስርቷል። ስለዚህ ይሄ ድርጅት ቅድም ሲሉት እንደነበረው ብዙ ጊዜ ጥረት አድርገንበታል። 1 ዓመት በላይ ይሰራል። ይህን ወደ አንድ ለማምጣት ብዙ ወርደንበታል። ዝሮ ግን እግዚአብሔር በፈቀደው ጊዜ ጠብቆ ድርጅት ተመስርቷል። ስለዚህ ድርጅት በመመስረቱ ደግሞ ሀገር ውስጥ ያለ በውጭ ያለ ወገናችን እንኳን ደስ አለ ለማለት እፈልጋለሁ። ሁሉም በጉጉት ይጠብቁ የነበረ የአማራን አንድነት ዛሬ እስራቱን በመስማቱና አንገቱን ቀና በማድረጉ ሁላችንም ደስ ብሎናል። ስለዚህ ራሶቻችን የተበተኑ ናቸው፣ ምንም የተደራጀ ኃይል የላቸውም እያሉ ስማችን ሲያጠፉ ነበር። ነገር ግን እነሱ ባሉት ሳይሆን እጁን እያቀመሰውና ኃይለኛ ብትር እየመታው ነው የነበረ። ያውቃል ምቱን እያወቀ ግን የተበተነ ኃይል ነው ይል ነበረ። ጠላቶቻችን ይህን ይሉ ነበር። ወገኖቻችን ደግሞ እኛ እስካሁን ድረስ አንድ ባለመሆናችን የተወሰነ ፊታቸውን ደፍተው ነበረ። አሁን ግን ሁሉም ጠላቶቻችን አንገታቸውን ደፍተዋል። ወገኖቻችን ደግሞ አንገታቸውን ቀና እንዲያደርጉ ተደርጓል። ይህ ደግሞ ትልቅ የምስራች ነው። ወገኖቻችን በሀገር ውስጥም በሀገር ውጭም ያሉ ሁልጊዜ እባካችሁ አንድ ሁኑ፣ እባካችሁ አንድ ድርጅት መስርቱ እየተባለም ሲጠየቅ ነው የነበረ። ይህ ደግሞ ይመኙት የነበረ ሁሉ ተሳክቶ ዛሬ አማራ አንድ ቋሚ ድርጅት መስርቷል። ድርጅቱ ቋሚ ድርጅት ነው። ይሄ ቋሚ ድርጅት በመመስረት ደግሞ እንኳን ደስ አላችሁ ለማለት እፈልጋለሁ። ስለዚህ እኛም የበላይ ጠባቂ አርበኞች መስጊድ በተቻለን መጠን ይሄ አንድነት እንዲመሰረት ብዙ ጥረት አድርገናል። ይህ አንድነት እንዲመጣ ከላይ ከታች ብለው አንድነቱን መስርተው ወገኖቻችን የምስራችን በማቅረባቸው ልጆቻችንም እኔ እንኳን ደስ አላችሁ፣ እንኳን የድካማችሁ ውጤት ለዚህ በቃ ማለት እፈልጋለሁ። ጨርሻለሁ። ከልብ እናመሰግናለን አርበኛ ሻምበል መሰረት አለሙ። በቀጥታ የምናልፈው ወደ አርበኛ ሻምበል ገብሩ ልይኔ ይሆናል። አርበኛ ሻምበል ገብሩ ልይህ ሀሳብና አስተያየቶትን እንቀበል። አመሰግናለሁ። ያው እንግዲህ በእውነት በዚህ ደስታና ብስራትና እንደመጣችሁ እኛንን ሀሳቡን ከቦታ የመጣችሁ ያዘበችን ከልብ ነው አመሰግናችሁ። አሁናችሁ ሆናችሁ ከአሁን ቀደምም ተበረታቱና ሀሳባችሁ ስትደግፉ ለቆያችሁ መጀመሪያ ምስጋና እንሰጣለን። እኔ አሁን ባገር ምንድነው መጀመሪያ ለዚህ አማራ ፋኖ ብሔራዊ አንድነት ምስረታ ከፍተኛ አሁን መስዋዕትነት ተቆይቶበታል። ግን 1 ዓመት በኋላ ከደከምነ በኋላ የድካም ውጤታችን አግኝተናል። ድርጅታችን በጣም በሳል የሆኑ መሪዎች የመሆኑ ብቃት ያላቸውና ጥራት ያላቸው ታጋይ ፋኖች እኛ እና ስራ ሀሳብ ተቀብሎ ተመካክረው ቋራ ላይ ግንቦት 1 ቀን የተመሰረተው የጠበቀው የአማራ አንድነት ብሔራዊ ኃይል ጠቆ አስተዳደሩን መርጦ ወደ ስራ በመግባቱ ትልቅ ደስታና ትልቅ ክብር አለኝ። ይህ በዚህ ስራ ስለወጡ በደከሙ ታላቸውና ታለ ምስጋና ሰጣለሁ። አሁንም ቢሆን የአማራ ፋኖ በያረገው ትግል ቢሆን ከፍተኛ አስተዋጽኦ ምንችለው ጉዳት እንደምናደርግና አሁን እንደምለዋል አማራ
ምክር ቤት የአባቶች ምክር ቤት ማስለጀኛ ወጣት የሆነው ለቀጣይ የተዘመሩት ትግላችን እንደምንቀጥና አብረን እንደምንጠናከር ከልብ እንሰራለን። ለማንኛውም ደስታችን ወሰን የለውም። እንግዲህ ብልጽግና የሚባለው አማራ የተበተነው ኃይል የለውም። የሆነው ነገር የለም። ደራጀ ሚዲያ ማንቀለቀለ ቆይቷል። ሰው ደረሰ ደረሰ ጉዳት የሌለው ሰው ደረሰ ብቸማ ሰው ሲል የነበረው ልክ መሆናችን አለመሆናችን አሁን አረጋግጠ ሰባ ዓለም አቀፍ ሚዲያ ዓለም አቀፍ ህብረተሰብ ሀገር ውስጥ በውጭ ዓለም ሊገነዘብ ይገባል። አንድነታቸው የተጠናከረ መሆኑን የአማራ ዜጋ ፋኖ እንኳን ለአማራ ቀርቶ ለኢትዮጵያ ጭምርትም የሚታገል መሆኑን እንግዲህ ከዚሁ ሊገነዘብ ይገባል። አጠቃላይ ግን እኔ ደስታው ወሰን የለውም። በጣም ነው የምናመሰግነው። ቀጣይ ጠንክረን እንሰራለን። በኋላ አመሰግናለሁ። በእኔ በኩል ያለኝ ሀሳብ ጨርሻለሁ። ወደ ማሳጠሪያ ከልብ እናመሰግናለን። አርበኛ ሻምበል ገብሩ ልይህ ከልብ እናመሰግናለን። አርበኛ እሸቴ ባዬ በእርስዎ በኩል ያሉትን ሀሳብና አስተያየቶችን እንቀበል። እንግዲህ አባታሪዎች ወንድሞች ለተሰጡ ገጠውታል ማመስገን ፈልገው አንዱ ፈራሪ ነው ያደረሰና እግዚአብሔር የተመሰገነ በሻይል ሞቶች ላይ ያባሉ ጠላት እንዲያንደረሰግረ ስብችከርና ከድረት አንድ አባታችን ወይም ደግሞ የታሪክ ሀገር ቋራ ላይ እንዲመሰረት ለማየት ያበቃን እግዚአብሔር ተመሰገነ። ሌላው ከሲናይ ሸዋ ከወሎ ከጎጃም የዚህ አንድነት ለአማራ አንድነት ብሔራዊ ኃይል ሲሉ ተንከራተው ዋጋ ከፍለው ይህን ተቋም ያቆሙ ወንድሞቻችን ትልቅ ምስጋና አለኝ። የጸደቀው ግን የአማራ ከውጭ ወረዳውቆ የሚገባው አንደኛ በቆማራ በራ ባቸገቦት ቦታ ተንምድረቱ ደሰላሱ ማለት እንችላለን። ትልቅ ደስታ ነው። ሁለተኛ የአማራ ፋኖ ብሔራዊ ኃይል አራቱ ክፍለ ሀገር በአንድ መጥቶ እውቅና ሰርቆ እውቅና ደራገቡ ሁለተኛ ደስታ ሲሆን ከልብ እናመሰግናለን። አርበኛ እሸቴ ባዬ። አርበኛ ደስታው ደመላሽ የእርስዎን ሀሳብና አስተያየት እንቀበል። አርበኛ ደስታው ደመላሽ ስልክ ተቋርጦበታል። እንትን ይመስለኛል። አመሰግናለሁ። የሀገራ መልእክት 13ቱ የአማራ ፋኖ ብሔራዊ ኃይል መሪዎች አንደኛ ጋራ የምለው ማንዋች ድርድር የሚል መንግስት ሲጠፋው ሲሰው ለ40 ዓመት ሲጨፈጭፍ የቆየ መንግስት አሁን ስንት ልጆቻችን አባቶቻችን ገብረን እህቶቻችን ገብረን በድሮንና በመድፍ ተደብድበን አሁን ያላየን አደራዳሪን መፍታቱን ያለማፈር ይመስላል። እኔ ልጆችን የአማራ በአጠቃላይ የአማራ ፋኖ ብሔራዊ ኃይል ታጋይ ፋኖ አታሽ ያለ እስከታ ላይ ድርድር የሚባል ነገር የስርዓት ለውጥ መስዋዕት የከፈለ እንጂ ድርድር የሚል ነገር እዛው መለዋወጥ እንዳይሆን አደራ እላለሁ። በዚህ ውስጥ እርስ በርሳችን ጠንካራው አማራ ፋኖ ታጋይ እርስ በርሳችን አንዳንድ ነገሮች የሚከሰቱ እንዳይኖሩ የጠላት ደስታ የሚያደርጉ አካል እንዳይኖሩ እገደም ድረሶ እስከሚወርድላችሁ እስከታች በነበረው አቅማችሁ በነበረው ኃይላችሁ ክንዳችን አበርክታችሁ የአንድነቱን ሞራል በጸጋ ተቀብላችሁ በፍቅርና በአንድነት በጸሎት በእምነት እየተንቀሳቀሳችሁ ይህን ያልነበረ በሀገሪቱ ላይ ያልተከሰተ ተሰርቶ የማያውቅ መሪ ስራ በመጎተት ፈጣንና ጀብደኞች አርበኞች እንድትሆኑልን አደራ የሚል መልዕክቴን አስተላልፋለሁ። አደራ ወደ ወንድም አፈሙት ወደ ወንድም ጭን ከዛሬ ጀምራችሁ በአማራ ላክ ስታነሱልኝ አደራ እላለሁ። ጨርሻለሁ። አመሰግናለሁ።
ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል የበላይ ጠባቂዎች ወይም ደግሞ አርበኞች ስለነበረን ቆይታ አርበኛ መሳፍን ተስፎ፣ አርበኛ ሰፈር መለሰ፣ አርበኛ ሸቴ ባዬ፣ አርበኛ ኮማንደር አረጋለባቸው፣ አርበኛ ሻምበል መሰረት አለሙ፣ አርበኛ ገብሩ ልይህ እንዲሁም ደግሞ በስልክ መቆራረጥ ምክንያት ያልተገኙት አርበኛ ደስታው መላሽን ሁላችሁንም ከልብ እናመሰግናለን። እንደዚሁም ደግሞ ይህን ጉዳይ ለመከታተል የተገኛችሁ የአማራ ሚዲያ ካውንስል አባላትም ከልብ እናመሰግናለን። እንበርታ፣ በርቱ ማለት እንፈልጋለን።